እሙን በባላት ትቀበይ። በኬክ እኮ ነው የተቀበልኳት። ይኸው ኬኩን እንቺ ብያ አታውም እንዴ እንቺ እያልኳት የሌላኛዋን ልጅ ስም ረሳሁት፣ ይቅርታ። እሙ ትባላለች። ካዜ ነው እሙ፣ እመቤት እሙ አትያትም ደረባባ። እነሷ ዛሬ ጨዋ ሆነችብኝ። ታዲያ አንቺ እንዴት አድርጌ ላስደብርሽ? በይ ኮሜንት ጻፊልኝ። ሀይ በይ ሀይ ብለዋል የሚል እኮ ይመጣል። የላ እሙ እንድደምሩ የላ። ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት ነህ? ተኝተ ኬኩ ተቆረሰ ተበላ። ማንነች አስታውቂን። እሙ ትባላለች። እሙ ቆንጆ እሙዬ አንተ ግን ካሜራ የት ነው ያለው? የት ያለው ካሜራው? ታነቢ እንደሆነ አንድ ጊዜ ተቆራረጥ እውነት ነው። ብዙዎች እኔ መሰክራለሁ ፍቅር ናቸው። ይህ ወርቅ ይኸው ፒን በሉ እንኳን በሽቲ ልብስ ብቻ ሳይሆን እነሱ ሰው ራሱ ፍቅር በጣም በጣም ፍቅር ናቸው። እኔም ብዙም አውቃቸዋለሁ። በጣም የሚያማምሩ ጸባያቸው ወርቅ፣ ልብሳቸው ወርቅ፣ አለባበሳቸው ወርቅ፣ ሁሉ ነገራቸው ወርቅ። ምን አንቺ ጨዋ ሆንሽብኝ እንዴ? ተነጋገሪ እንጂ ጉድ እኮ ነው። እና አሁን አንቺ ቤት ለኔ ቤት እንግዳ ነኝ እንድትይ እንዴ? አትሽኮርኮሚ፣ አትሽኮርኮሚ፣ አትሽኮራኮሚ። ፈገግ በይ እንጂ ጉድ እኮ ነው እንዴ! ለማንኛውም እንኳን ደህና ቆያችሁ። ይህን ስለተዋወቅኳችሁ ደስ ብሎኛል። በለቀኝ አይኔን እያየሁ ያሸው ቀይ ቆንጆ ልጅ አየሁ ነው። እሙዬ ሰላም፣ እንኳን ደህና መጣሽ ብሻለ የኔ ወርቅ ወንድም። ይኸውልሽ የኔ ወንድሞች ምላሳቸው ማር ቅቤ ነው የሚንጠባጠበው። በይ ታወቂያቸው፣ ደምስ ይባላል ታወቂ። ታፋቸው ማር እኮ ነው፣ ጣብ 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 የሚሉ ሲያወሩ ማለት ነው። አመሰግንሻለሁ። ቻው፣ ደህና ዋይ። ለምንድን ነው ምስጋናው ግን? ምን አድርገናል እኛ? ሰላም ሰላም ሰላም፣ እንኳን ደህና መጣችሁ። እሙና ነፂ እንዴት ነው የምታምሩት? በተለይ እሙ ልዩ ነሽ። እሙዬ ሳሚ ታንዴ ሁለቴ ልዩ ነሽ እያለ ነው። አመሰግናለሁ።